በሀገረ ኢትዮጵያ ሆነ በዓለም ዙሪያ ለምትገኙና የፍኖተ ዲሞክራሲ ሬዲዮን በተለያዩ የሶሻል ሚዲያ ሆናችሁ ለምትከታተሉ ወገኖቻችን የአክብሮት ሰላምታችን በያላችሁበት ይድረሳችሁ የምንለው የዚህ የፍኖተ ዲሞክራሲ ሬዲዮ አዘጋጆች ነን። እንደተለመደው ፕሮግራማችን በሳምንቱ የዜና ሀተታ ይጀምራል። ተከታተሉን እንላለን። የአማራ ፋኖች በዚህ ወቅት በአንድነት እንዲቆሙ በያጣጫው የሚሰሙትን ጥሪዎችና የሚሰነዘሩትን አዎንታዊ የፖለቲካ አስተያየቶችን በአንክሮ ማየት እንደሚገባ ዜጎችን በሰፊው እያወያየ ይገኛል። በኢትዮጵያ ለ30 ዓመታት የሰፈነው አንድን ጎሳ መሰረት ያደረገ አገዛዝ ከፖለቲካና ከኢኮኖሚ ጭቆናዎች በተጨማሪ በዘር ላይ የተመሰረተ መድሎና ጭቆና አመጽን ከመጋበዙም ባለፈ የመሳሪያ አመጽን የወለደ መሆኑ በግልጽ የሚታወቅ ነው። የዘር መድሎና ጭቆና ከጊዜ ወደ ጊዜ ባስከፊ ሁኔታ እየተስፋፋ የጭቆናውን ቀንበር በአማራው ላይ ከጊዜ ወደ ጊዜ እየበረታ መሆኑ እያነጋገረ መቆየቱ ብቻ ሳይሆን የአማራ ሕዝብን ለአመጽ ማነሳሳቱ የሚጠበቅ እና ፍትሃዊ መሆኑ ግልጽ ነው። በተለያዩ ስፍራዎችና ጊዜያት ባልተደራጀ በተናጠልና ሞቅ ቀዝቀዝ ካለበት ደረጃ ባልተቀነባበረና ባልተቀናጀ ሁኔታ ይካሄዱ የነበሩ የአማራ ሕዝብ አመጾች አንድ ያስጨንቀው እና አስጠብበው ሲወጥሩ ሌላ ደግሞ ሲላሉና ሲልፈሰፈሱ ቢቆዩም የሁኔታው አስከፊነት አሁን እየተካሄደ ያለውን የፋኖ አርበኞች የብረት ተጋድሎን መውለዱን የትግሉን ሂደት በትኩረት እየተከታተሉ የሚገኙ ያስረዳሉ። የፋኖ አርበኞች ከተመሰረቱበት ወቅት አንስቶ ዘርፈ ብዙ ፈተናዎችን እየተቋቋሙና እየተጋተሩ በአሁኑ ወቅት አይበገሬነት ጥንካሬ ላይ መድረሳቸው በገሃድ የሚታይ ለመሆኑ ጥርጥር የለውም። በአራቱም የአማራ አካባቢዎች አብዛኞቹ በአውራጃ ጥቂቶቹ ደግሞ በወረዳ ደረጃ በተበታተነ ሁኔታ ይደረግ የነበረው የአማራን ህልውና የማስከበር የብረት ትግል በክፍለ ሀገር ደረጃ አንድ ወጥ አደረጃጀት ለትልቁ አማራ አቀፍ አደረጃጀት ፈር መቅደዱን የፋኖ አርበኞችን የተጋድሎ ትግል በቅርበት እየተከታተሉና የትግሉ ደጋፊ ከሆኑ መገንዘብ ተችሏል። ባለፉት ቀናት ዘመቻ አንድነት በሚል መርህ በአራቱም የአማራ አካባቢዎች የተካሄዱትን የተቀናጁ ጦርነቶች ለፋኖም ሆነ ለአማራው ህዝብ ከፍተኛ ድሎችን ማስገኘታቸው አይካድም። ይሁን እንጂ የተካሄደ የሚገኘውን የፋኖ የትግል ለማስተባበርና በአንድ የእዝ ሰንሰለት ለመመስረት ትግሉን በአንድ አደረጃጀት ለማዋቀር የሚደረገው ጥረት ይበልጥ ተጠናክሮ የሚሆንበት ጊዜ በጉጉት እየተጠበቀ መሆኑን ብዙዎች ይናገራሉ። የፋኖን አንድነት ለማሰናከልም ሆነ ፋኖን ለማዳከም ከተሰማሩት መሰሪ ቡድኖች መሃል ራሱን ብልጽግና እያለ የሚጠራው የፖለቲካ ጋጥ ወጥ ቡድን በፋኖ ስም ቡድኖችን በማሰማራት የከባድ መኪና ሾፌሮችን እየታገቱና ለመለቀቅ በመቶ ሺዎችና በሚሊዮን የሚቆጠር ገንዘብ እንደሚጠይቁም የሚታወቅ ነው። ከሁሉም አካባቢዎች በከፋ ሁኔታ
ዓለም ሰጋደን ውስጥ እየተሽለኮለኩ በፋኖ ስም መንገደኞችን እየዘረፉ የሚገኙት ዘረኛው ብልጽግና ያሰማራቸው ወሮበሎች መሆናቸውን ህዝብ ያወቀው ሀቅ መሆኑ ይነገራል። ከዚህ በተጨማሪ ዘረኛና የፖለቲካ ጭበርባሪ ቡድን ፋኖን ለመከፋፈል በሚሊዮኖች እየረጨ ቢሆንም ውጤቱ ገንዘብ ከማማከን ባለፈ በተፈለገው ሁኔታ መከፋፈሉን ማስገኘት አለመቻሉ ከተለያዩ አቅጣጫዎች ከሚወጡ ተጨባጭ መረጃዎች መገንዘብ ተችሏል። በተመሳሳይ ሁኔታም በአማራ ህዝብ የፖለቲካ ቁማር ተጫውቶ አማራን በጨቋኝነትና በትምክህተኝነት በሌሎች እንደ ጠላት እንዲታይና የጥቃት ኢላማ እንዲሆን ሳይታክት የሰራው የአማራን ህዝብን ደም እንደ ጎርፍ ያፈሰሰው የአማራን ሀብት የጋጠው በአማራ ጥላቻ የታወረው ይህ ቡድን የኢትዮጵያን ድንበር በሱዳን በማስደፈር በሺህ የሚቆጠሩ አርሶ አደሮችን ያስጨፈጨፈው የአማራ ወጣቶችን ለስራ አጥነት የዳረገው ኢህድን ብአዴን የተባለው አረመኔ ቡድን ቁንጮችም በአማራ ወጣቶች ደም ከጉልምስና እስከ መጃጀት የበሰበሱትን ስልጣን ተመልሰው ለመያዝ ሴራ እየጎነጎኑ መሆናቸው በስፋት እየተነገረ ነው። ለፋኖ አንድነት ጋሬጣ የሆኑ ሶሻል ሚዲያዎች እንዳሉ ሁሉ የአማራ ፋኖ አንድነት እንዲመሰረት እንቅፋት የሆኑትን በማጋለጥና የአማራን ህብረት ለትግሉ የሚያበረክተውን በመዘርዘር የፋኖ አርበኞች አንድነት የአማራ ጠላቶችን የኢትዮጵያ ጠላቶችን ግብአተ መሬት ያፋጥናል፣ አላስፈላጊ የሆኑ መስዋዕቶችን ይቀንሳል፣ የአማራ ህዝብ የተራበውን ሰላምን ያሰፍናል የሚሉ ሐሳቦችን የሚያስተላልፉም ስላሉ ሊደመጡ ይገባቸዋል የሚል አስተያየት እየተሰነዘረ ይገኛል። በአረመኔው የብልጽግና አገዛዝ እየተስፋፋ የመጡት የአፈናና የዘረፋ ወንጀሎች ህዝብን በከፍተኛ ደረጃ እያማረሩና ለአመጽ እያነሳሱት መሆናቸው እየተነገረ ነው። በዚህ ሳምንት መጀመሪያ ላይ በኦሮሚያ ሰሜን ሸዋ ከአዲስ አበባ ወደ ጎጃም በሚወስደው መንገድ ላይ አሊደ ሮብ ከሚባለው አካባቢ በአንድ አውቶቡስ የተጫኑ መንገደኞችና ሾፌሩና ረዳቱ በታጠቁ ኃይሎች ታፍነው ወዳልታወቀ ቦታ መወሰዳቸው ተነግሯል። የብልጽግና አገዛዝ ወደ ስልጣን ከመጣ ጀምሮ በነበሩት አመታት አሁን አፈና የተካሄደበትን መንገድ ጨምሮ በተለያዩ የኦሮሚያ አካባቢዎች ዜጎች የሚጓጓዙባቸው አውቶቡሶች ከባድና አነስተኛ መኪናዎች በኃይል እንዲቆሙ እየተደረገ ተሳፋሪዎች እየታፈኑ ወዳልታወቁ ቦታዎች እየተወሰዱ እንደተገደሉና የታደሉት ደግሞ በሚሊዮን የሚቆጠር ገንዘብ እየከፈሉ እንደተለቀቁ የሚታወቅ ነው። የአረመኔ ድርጊት የሚያካሂዱት ክፍሎች ታጣቂዎች፣ የሸኔ ኃይሎች ወዘተ የሚሉ የዳቦ ስሞች አንዳንድ ወገኖች ይስጧቸው እንጂ በስልጣን ላይ ያለው የአረመኔው የኦሮሚያ ብልጽግና ቡድን ያሰማራቸው ነፍሰ ገዳይ ቡድኖች መሆናቸው የሚያከራክር አይደለም። ለዚህም ብዙ ማስረጃዎች መስጠት ይቻላል። አንደኛ፣ አንድ አገዛዝ ምንም እንኳን ደካማ ቢሆን ለህዝብ የሚያስብ ከሆነ እንዲህ አይነት አረመኔያዊ ወንጀሎች በተደጋጋሚ በተመሳሳይ ቦታዎች በንጹሃን ዜጎች ላይ ሲካሄዱ የጸጥታ ኃይሎችን በማሰማራት ሆነ መረጃ በመሰብሰብ አጥፊዎችን በቁጥጥር ለማድረግ የሚያቅተው አልነበረም። በተለይም በአውቶቡስ የተጫኑ በርካታ ሰዎችን በግፍ ታግተው በተወሰኑ ቦታዎች በሚቀመጡበት ሁኔታ የታገቱበትን ቦታ ለማወቅም ሆነ አጋቾችን ለመያዝ አዳጋች ነው ብሎ መደምደም የለም፣ የሚቻልበት ሁኔታ የለም። ሁለተኛ፣ አጋቾቹ ሰዎችን አግተው ገንዘብ ሲጠይቁ እና ገንዘብ አስከፍለው ሲለቁ መንግስት ነኝ የሚለው አካል መረጃ ለማግኘት ይከብደዋል ብሎ መደምደም ሞኝነት ነው። እንዲያውም ከዚህ በፊት ለታገቱት ሰዎች ማስከፈቻ ቤተሰቦቻቸውና ዘመዶቻቸው ገንዘቡን አገዛዙ በሚቆጣጠራቸው የባንክ አካውንቶች መላካቸው የዜጎች እገታው በአገዛዙ እውቅና የሚካሄድ መሆኑን የሚያረጋግጥ ነው። ንጹሃን ዜጎች ከእገታው ለመለቀቅ የሚከፍሉት ገንዘብ ከፊሉ ወደ አገዛዙ ባለስልጣኖች እጅ የሚገባ ሲሆን ከፊሉ ደግሞ ለተለያዩ የጸረ ህዝብ ተግባራት የሚውል ነው።
ጎጦ የዜጎች እገታም ሆነ የታገቱ ዜጎችን በማስፈታት ስም የሚደረገው አይን ያወጣ ዘረፋ ሊቆም የሚችለው ዘረኛና አረመኔው የአብይ አገዛዝ በተባበረ ህዝባዊ ኃይል ሲወገድ ብቻ ነው። ከሰሞኑ የዋሃቢዎች የሽብር እንቅስቃሴ በሶሻል ሚዲያዎች እየተቀጣጠለና እየጦፈ መሆኑ አሳሳቢነቱ እየጨመረ መሆኑ ተገለጸ። የብልጽግና ተብዬ ዘረኛ ሰው በላ ቡድን የኢትዮጵያን ሰላም ያደፈረሰ አማራና አማርኛ ተናጋሪዎችን በወለጋ፣ በአጣዮ፣ በጉራ ፈረዳ፣ በለጋጠፎ፣ በቡራዮ፣ በሱሉልታ ወዘተ እጅግ ዘግናኝ የሆኑ ጭፍጨፋዎችን ማካሄዱን የዚህን አረመኔ ቡድን ሴራ ጠንቅቀው የሚያውቁ በቁጭት ሲያስረዱ ይደመጣሉ። አገዛዙ የስልጣን ገመዱን ለማርዘም በኦሮሞ ህዝብ ይምል ቢገዘትም ኦሮሞዎችን ቁም ሰቅለ አክብዶ እየቀጠለ የኦሮሞ ደም በወንድሙ በኦሮሞ እንዲፈስ በማድረግ በታሪክ ተመዝግቦ የማያውቅ ግፍ እየተፈጸመ መገኘቱን ብዙዎች ያስረዳሉ። የዚህን ቡድን ዋናው ጭንቀት በስልጣን ላይ መቆየት የሚችልበትን ሴራ እየጎነጎነ የህዝብን የትኩረት አቅጣጫ ለመቀየርና ያገዛዙ ቁንጮ ለኢሚሬትሶች ሸሪያን በኢትዮጵያ ለማስፈን ወላሂ ብሎ የማለውን መህላ ለማሳየት ከአሸባሪ ሙስሊሞች ዋሃቢዎችን በማደራጀት የኦርቶዶክስ ቤተክርስቲያን ምዕመናንን ከአእምሮ በላይ በሆነ እጅግ ዘግናኝ ጭፍጨፋ እንዲፈጽም በማድረግ እናቶችን፣ ህፃናትን፣ ሙሉ ቤተሰብን፣ አብያተ ክርስቲያናትን፣ ካህናትን፣ መነኮሳትን፣ ምዕመናንን መግደሉን ማስታወስ ተገቢ መሆኑ ይነገራል። ሃይማኖትን መሰረት ያደረገው ጭፍጨፋ ለ7 ዓመታት እየተፈጸመ መሆኑን የሚያስረዱ የፖለቲካ አዋቂዎች ቁጥር እየተበራከተ ነው። ከሰሞኑ ካገዛዙ ቀጥተኛ ድጋፍ እየተገኘ የተደራጀው የወሃቢያ አክራሪና አሸባሪ ቡድን በሶሻል ሚዲያዎች በቲክቶክ እና በዩቲዩብ ጂሃድ ጠሪዎች እንደ ገደል ማሚቱ ሲያስተጋቡ እየተሰሙ መሆናቸው በስፋት እያነጋገረ መሆኑ ታውቋል። አገዛዙ ህዝብን በሃይማኖት በቋንቋ ለማጋጨት ካድሬዎቹን አሰማርቶ ጸያፍ የሃይማኖትን ክብር የሚነኩ ድፍረቶች እንዲተላለፉ በማድረግ በተለያዩ ጎራዎች ወይም ሃይማኖት አማኝ የሆኑ ወጣቶችን እሳት ጎርሰው እሳት ለብሰው እንዲነሱ ያደረገ መሆኑ ታውቋል። ለሰሞኑ የእስልምና ሃይማኖትን ክብር የነካ ጉዳይ ያስተላለፈው ግለሰብ ከዚህ ቀደም የኦርቶዶክስ ተዋሕዶን የደፈረና የሚያንኳስስ ዘመቻ ከፍቶ እንደነበረ የሚታወቅ መሆኑን በርካቶች እያስረዱ ነው። ጉዳዩን በጥልቀት ያልተረዱ በእስልምናና በኦርቶዶክስ በኩል ከመምህራን እስከ ምዕመናን የእልህና የዛቻ ቃላትን በመወርወር መጠመዳቸው አገዛዙ ተልእኮውን እንዲሳካ አድርገውታል የሚለው ሐሳብ እየተሰነዘረ ይገኛል። አገዛዙ በዚህ ወቅት ሙሉ በሙሉ የህዝብ ድጋፍ በማጣትና በተለይ በአማራና እየተካሄደ የሚገኘው የመሳሪያ ትግል እየጎለበተ በመሆኑ የህዝቡን ትኩረት አቅጣጫ ለመቀየር መሆኑን በርካቶች ይገልጻሉ። በሶሻል ሚዲያ የሚለቀቁ ጸያፍ ጉዳዮችን በእርጋታ መመዘን እንዳለባቸው ይህንን ጉዳይ በቅጡ የተገነዘቡ እያስረዱ መሆናቸው ታውቋል። አድማጮቻችን ያዘጋጀነው የዜና አተታ በዚሁ ተጠናቋል። አድማጮቻችን እኛም እስከ ሳምንት መልካም ሳምንት ይያል የዛሬውን ፕሮግራማችንን በዚሁ አጠናቀናል።
በሚቀጥለው ሳምንት በሌላ ዝግጅት እስክንገናኝ ቸር ይግጠመን እላለሁ። ታማባንቺ ያሚውጣልኝ قلبه طفى